መላው የከተማው ፖሊስ እያደናት እያለ ሴትየዋ አልሸሸችም። ከዚህ ይልቅ አደጋ የደረሰበት መኪና ውስጥ ገባች። ፖሊሶች ሁኔታውን ለማስተናገድ ሲመጡ መኪና ውስጥ ያለው አዛውንት አያቷ እንደሆነች ዋሸች። አያቷ ክፉኛ እንደተጎዳች በመግለጽ መኮንኑ እንዲረዳት አጥብቃ ለመነችው። የሕክምና ባለሙያዎችም ከእርሷ ጋር ወደ ሆስፒታል እንዲወስዷት ጠየቀች። ደካማና አቅመቢስ መስላ በመታየቷ መኮንኑ በምንም አይነት ሁኔታ እምቢ ማለት ስላልቻለ ወደ አምቡላንሱ እንድትገባ ከመፍቀድ ሌላ ምንም ምርጫ አልነበረውም። ነገር ግን ይህች ደካማ የምትመስል ሴት ፖሊሶች በመላው ከተማ ሲፈልጓት የነበረችው ኢላማ መሆኗን ፈጽሞ አላወቀም ነበር። ከዚያ በኋላ የሁሉም ሰው ትኩረት በተጎዱት ሰዎች ላይ በሚሆንበት ጊዜ ላኪ እድሏን አግኝታ ከሆስፒታል በፍጥነት ለማምለጥ ተዘጋጀች። ነገር ግን ልክ በዚያን ጊዜ አንድ ዶክተር በድንገት አስቆማት። እንደ እድል ሆኖ ዶክተሩ ሌላ ዓላማ አልነበረው፣ የታካሚውን መረጃ ብቻ እየሰበሰበ ነበር። ነገር ግን ላኪ ጥያቄዎቹን እየመለሰች እያለ መርማሪ ራንድ ወደ ሆስፒታል መጣች። ላኪም ሁሉንም ነገር አጋጣሚ ሆኖ አየች። ራንድ እስከዚህ ድረስ አሳዳት ነበር። አሁን ደግሞ ራሷን ስታ ወደ ሆስፒታል እየተላከች ነበር። ለላኪ ይህ በእርግጥም ጥሩ ዜና ነበር። ነገር ግን ድንገተኛ መምጣቷ በላኪ ላይ የጭንቀት ስሜት ፈጠረ። ከሆስፒታል ከማምለጧ በፊት እዚያው ራሷን ስታወደቀች። እንደ ዕድል ሆኖ በአቅራቢያው አንድ ዶክተር ስለነበር ፖሊሶች ምንም የተለየ ነገር አላስተዋሉም። ምንም እንኳን ህመም ቢሰማትም ላኪ አሁንም በሆስፒታሉ ውስጥ ለረጅም ጊዜ ለመቆየት አልደፈረችም። ነገር ግን ሰውነቷ በጃም ተሸፍኖ ስለነበር በዚህ ሁኔታ ከወጣች በእርግጠኝነት የሰዎችን ትኩረት ትስብ ነበር። በፍጥነት ራሷን ልታጸዳ ስትል መጸዳጃ ቤት ውስጥ አንዲት ልጅ አጋጠማት። እርግጥ ነው ልጅቷ የመርማሪ ራንድ ታናሽ ልጅ እንደሆነች ላኪ አላወቀችም ነበር። ልጅቷ ላኪ ደህና እንደማትመስል ስትነግራት የምትወደው ሰው ልትሞት እንደምትችልና ለመጨረሻ ጊዜ የተናገረቻት ቃልም የጥላቻ እንደነበር በሐዘን ገለጸችላት። ላኪም ልጅቷን ለማጽናናት ስትሞክር እሷም ለአባቷ ሁል ጊዜ እንደምትጠላው ትነግረው እንደነበር፣ ነገር ግን ከልቧ እንዳልነበረ እና ለሱ ሲባል ምንም ነገር ታደርግለት እንደነበር እሱም ይህንን ያቅ እንደነበር በማውሳት አጽናናቻት። የነሱ መገናኘትና ውይይት በዚያን ጊዜ አስፈላጊ አልነበረም፣ ለቀጣዩ ታሪክ መነሻ ብቻ ነበር። ልጅቷም የእናቷ መጎዳትና ራሷን መሳት በእርግጥ በላኪ ምክንያት መሆኑን ፈጽሞ አላወቀችም ነበር። በተሳካ ሁኔታ ካመለጠች በኋላ ላኪ ወደ አንድ አነስተኛ ሞቴል ሄዳ በጣም ርካሹን ክፍል ተከራየች። ከመኪና አደጋ በኋላ ባለቤቷን ከማግኘት ጀምሮ አሁን ለሕይወቷ እስከመሮጥ ድረስ በጣም ብዙ ነገሮችን አሳልፋለች። $10 ሚሊዮን የት እንደተደበቀ ብታውቅም ሂሳቡን ለመክፈት የሚያስፈልጉትን 12 የቁልፍ ስብስቦች አሁንም አላገኘችም ነበር። አሁን ባለቤቷ ስለሞተ ሙሉ በሙሉ ጭንቅ ውስጥ ወድቃለች። ከተረጋጋች በኋላ አሁን ያለችበትን ሁኔታ በፍጥነት መርመረች። አንደኛ፣ አሁንም ገንዘቡን አላገኘችም። ሁለተኛ፣ ፖሊሶች አሁንም እያሳደዷት ነበር። እናም ትልቁ ችግር አማቷ ነበረች። ሺላ ልጇ ገንዘቡን ወስዳለች ብላ ማመን አለባት። ሁሉንም ነገር ካገነዘበች በኋላ ላኪ በአሁኑ ጊዜ ትልቁ ስጋት መርማሪ ራንድ ሳትሆን ከማፊያ ጋር ግንኙነት ያላት አማቷ እንደሆነች ተገነዘበች። ስለዚህ ማድረግ የነበረባት ከፖሊስ መደበቋን መቀጠል አልነበረም። ከዚህ ይልቅ እርምጃ ወስዳ ሺላን የምትቋቋምበትን መንገድ መፈለግ ነበረባት። ከሞቴሉ ስትወጣ የአንድ ደንበኛ መኪና ሰርቃ ነዳጁን እየረገጠች በቀጥታ ወደ ሺላ ቤት ሄደች። በዚያን ጊዜ ሺላ የልጇን አመድ ወደ ውቅያኖስ እየበተነች ነበር። ልጇን የማጣት ስቃይ ሊያጠፋት ምንም አልቀራትም ነበር። ነገር ግን የዚህ ሁሉ ችግር እውነተኛ ምንጭ የሆነችው ላኪ በድንገት ከፊቷ ትመጣለች ብላ ፈጽሞ አልጠበቀችም ነበር። ሺላ ላኪ ለምን እዚያ እንደመጣች ስትጠይቃት ላኪም ገንዘቡ የት እንዳለ የሚያውቀው ካሪ ብቻ እንደነበረና ከመሞቱ በፊት ሊነግራት እድል ስላላገኘ ገንዘቡ እንደጠፋ ገለጸችላት። ሺላ ግን ይህንን ለመመን ተቸግራ እሷና ጆን ከተራ ወንጀሎቻቸው እንዲላቀቁ እድል የሰጠቻቸው በእነሱ ውስጥ ትክክለኛ አቅም እንዳይታ እንደነበር አስታወሰቻት። ላኪ በበኩሏ ለእሷ መጠቀሚያዎች ብቻ እንደነበሩ በመግለጽ ተከራከረች። ሺላ ይህንን ውድቅ በማድረግ ዋጋን መክፈል የጨዋታው ሕግ እንደሆነ ገልጻ አሁን ግን ልጇን ማዘን ስለምትፈልግ ከባህር ዳርቻዋ እንድትሄድ አዘዘቻት። በተጨማሪም ያንን ገንዘብ እጇ የምታስገባበትን መንገድ እንድትፈልግ መክራ በሚቀጥለው ጊዜ ስታገኛት እንዲህ ሩህሩህ እንደማትሆን በማስጠንቀቅ ሸኘቻት። በዚህ ጊዜ የላኪ ዕቅድ ሙሉ በሙሉ ከሸፈ። ከሁሉም በላይ የሺላ ልጅ አስቀድሞ ሞቷል። ምንም ቢፈጠር ገንዘቡን መመለስ ነበረባት።
በዚህ የተነሳ ላኪ በሁለቱም በኩል ተጠምዳለች። ስሜቷን መቆጣጠር አቅቷት መጮህ ስትጀምር ከቴዲ ድብ አሻንጉሊት ውስጥ በድንገት አንድ የተቀዳ ድምፅ መጣ። ድምፁም ፖም፣ ሃምስተር፣ ካርማ፣ በረዶ፣ በዓል፣ ጀንበር ስትጠልቅ፣ ቃል ኪዳን፣ ቱርክ፣ ማንነት፣ ዓላማ፣ ፎሲል እና እንጉዳይ የሚሉትን ቃላቶች በቅደም ተከተል ይዘረዝር ነበር። ፍቅረኛዋ ለእርሷ በሰጣት የቴዲ ድብ አሻንጉሊት ውስጥ 12ቱን የቁልፍ ስብስቦች ደብቆ ይሆናል ብላ ላኪ ፈጽሞ አላሰበችም ነበር። መጀመሪያ ሊያስገርማት ፈልጎ ነበር፣ ነገር ግን በኋላ ሊነግራት እድል አላገኘም። የጠፋው ገንዘብ አሁን እንደገና በእጇ ገብቷል። ምንም እንኳን የምትወደው ሰው ቢሞትም ለላኪ ቢያንስ አሁን ሌላ መውጫ መንገድ ነበራት። በዚሁ ጊዜ መርማሪ ራንድ ላኪን ማሳደዷን መቀጠል ስለፈለገች ሆስፒታሉን ቀድማ ለመልቀቅ ራሷን አስገደደች። መረጃውን እየፈተሸች እያለ ልጇ ፀጉረ ቢጫዋን ሴት ወዲያውኑ አወቀቻት። በሆስፒታል ውስጥ የሆነ ቦታ እንዳየቻት አይነት የሚያውቁት ሰው ትመስል ነበር። በዚያን ጊዜ ላኪ ልጅቷን ለማጽናናት ስትሞክር አባቷን አንስታ ነበር። ያቺ አንዲት አረፍተ ነገር ለራንድ ፍንጭ ይሰጣል ብላ ፈጽሞ አልጠበቀችም ነበር። ከዚህ በፊት ራንድ ላኪ የሚያሳስባት ስለ ባለቤቷና ስለ ገንዘቡ ብቻ እንደሆነ አሰባ ነበር። ነገር ግን አሁን አባቷ በእርግጥ የላኪ ድክመት እንደሆነ ይመስላል። ስለዚህ ራንድ ወዲያውኑ ለፍትህ ሚኒስቴር ደወለች። ጆን አሁኑም የሚፈታበት 8 ሙሉ ዓመታት ቀርቶት ነበር። ነገር ግን በድንገት ልምድ ያለው ወንጀለኛ ሆኖ ከእስር ቤት ሊወጣ እንደሚችል ተነገረው። ይህን ሁሉ ያቀናበረው ሰው ከጀርባው ሌላ ዓላማ ሊኖረው እንደሚችል በሚገባ ተረዷል። ከፖሊስ አምልጣ የነበረችው ዘራፊ ሌላ ፖሊስ ያጋጥማታል ብላ ፈጽሞ አልጠበቀችም ነበር። ነገር ግን በቀጣዩ ሰከንድ እድል እንደገና ከሷ ጋር ነበረች። ነገር ግን የመጣው ሰው እሷን ለማዳን እዚህ አልነበረም። ከዚህ ይልቅ እሱ በአካባቢው ትልቁ የወንበዴ ቡድን መሪ እና የተሰረቀው ገንዘብ ባለቤት ነበር። ነገር ግን በሴትየዋ ስትጠየቅ ላኪ ገንዘቡ ከእርሷ ጋር እንዳልሆነ አጥብቃ መናገሯን ቀጠለች። ገንዘቡ በፍቅረኛዋ እንደተሰረቀና እሱ አሁን የት እንዳለ በእውነት ምንም እንደማታውቅ ተናገረች። ነገር ግን ማንም ሰው የባለሙያ አጭበርባሪን ቃል በቀላሉ አያምንም። ላኪ እንድታምን ለማድረግ ሴትየዋ ሰዎቿን ላኪን የመኪናው የኋሊት ክፍል ውስጥ አስገብተው ለተገቢ ምርመራ ይዘዋት እንዲመለሱ አዘዘች። ሆኖም ግን ይህችን ወንጀለኛ ፖሊሶች እንኳን ሊይዟት አልቻሉም። ታዲያ እንዴት ጥቂት የወንበዴ አባላት አግተው ሊያቆዩዋት ይችላሉ? ላኪ ከኪሷ ላይ ተራውጥታ ያስወሯትን ዚፕ ታዮች አቃጥላ ቆረጠቻቸው። ከዚያም በመኪናው የኋሊት ክፍል ውስጥ የድንገተኛ አደጋ ማሳወቂያ ብልጭታ አገኘች። መጀመሪያ የኋለኛውን መብራት በእግሯ መትታ በማውጣት ከኋላቸው ያሉትን መኪኖች እርዳታ ለመጠየቅ አቅዳ ነበር። ነገር ግን ካሰበችበት በኋላ ይህ ቦታ ምንም ሰው በሌለበት በረሃማ ቦታ ውስጥ መሆኑን ተገነዘበች። አንድ ሰው ያድነኛል ብሎ ተስፋ ከማድረግ ይልቅ እርምጃውን ራሷ ብትወስድ ይሻል ነበር። ስለዚህ በጸጥታ ወደ መኪናው የኋላ ወንበር ተስባ በመግባት አበራች። መኪናው ትርምስ ውስጥ ሲገባ ከመንገዱ ውጭ ተንከባለለ። ላኪና ከገዳዮቹ አንዱም በተመሳሳይ ጊዜ ወደ ውጭ ተወርወሩ። ገዳዩ አስቀድሞ ጉሮሮዋን አንቆ ይዟት ስለነበር የበላይነት ያገኘ ቢመስልም ላኪ በጸጥታ እጇን ሱሪ ኪሷ ውስጥ እንደከተተች አላወቀም ነበር። በስሟ ኃይል እድል እንደገና ለላኪ መጣች። የነበረውንም ሁኔታ በተሳካ ሁኔታ ቀለበሰችው። ነገር ግን አሁኑም ከኋሏ እያሳደዷት ያሉ ስፍር ቁጥር የሌላቸው የፖሊስ መኮንኖች እንዳሉ ታውቅ ነበር። ስለዚህ አስከሬኑን መኪና ውስጥ አስገብታ ለመጨረሻ ጊዜ አቃጠለችው። ከዚያም ማምለጧን ቀጠለች። ይሁን እንጂ ጠንቃቋ ላኪ ወደ መንገዱ አላቀናችም። ከዚህ ይልቅ ዞር ብላ ወደ በረሃው ውስጥ ጠለቅ ብላ ገባች። ያለምንም ስንቅና ውሃ በበረሃ ውስጥ መኖር አሁን ሙሉ በሙሉ በእድል ላይ የተመሰረተ ነበር። ለአንድ ሙሉ ሌሊት ስታመልጥ ከቆየች በኋላ ላኪ እንደገና እድል ቀንቷት አንድ ቤት አገኘች። የዚያን እባብ መግደሏ ላኪ ከደግነት ተነስታ መርዳት ስለፈለገች አልነበረም። የቤቱን ባለቤት እምነት ለማግኘት ከፈለገች መጀመሪያ አንድ ነገር ማድረግ እንዳለባት ስለተረዳች ነበር። እናም የዚያ እባብ መምጣት እምነትን ለማግኘት መወጣጫዋ ሆኖ አገልግሏታል። ሆኖም ግን ያደረገችው ነገር ሴትየዋ ሙሉ በሙሉ ጥርጣሬዋን እንድትተው ለማድረግ በቂ እንዳልሆነም ታውቅ ነበር። ከሁሉም በላይ ከራስ እስከ እግሯ በደም ስለተሸፈነች ማንኛውም ሰው የሆነ ነገር እንደገጠማት ማወቅ ይችላል። ስለዚህ ላኪ ወደ ቤቱ ከገባችበት ጊዜ ጀምሮ በቀላል ምልከታ መረጃ መሰብሰብ ጀመረች። ይህ ቤት የሴትየዋና የልጆቿ ዕቃዎች ብቻ እንዳሉት አስተዋለች። ይህም ምናልባት ከባሏ ጋር መጥፎ ግንኙነት እንዳላትም ያሳይ ነበር። ስለዚህ ባልየው ላኪ እምነቷን የምታገኝበት መንገድ ይሆናል።
ላኪ መዋሸት እንደማትፈልግና ይህ አጋጣሚ እንዳልነበረ አስቀድማ እንደገመተች ለሴትየዋ ነገረቻት። ሴትየዋም እንደገመተች በመግለጽ ሐሳቧን አጋራች። ላኪ ከባሏ ጋር እንደተጣሉና ከመኪናው ውስጥ እንደገፋት፣ ሆኖም ግን በሕይወት መትረፏ ዕድለኛ እንደሆነች በመግለጽ አሁን ምን ማድረግ እንዳለባት እንደማታውቅ ተናገረች። ሴትየዋም ይህን እንደ ዕድል ተጠቅማ ጥሏት እንድትሄድ እና ወደ እሱ ፈጽሞ እንዳትመለስ መከረቻት። ላኪ ግን መጥፎ ሰው እንዳልሆነ በመግለጽ ተከራከረች። ሴትየዋም ከመኪናው ውስጥ እንደወረወራት ስታስታውሳት፣ ላኪ ግን እሷ እንዳበሳጨችውና በመንገዱ ዳር እንደጣላት በመግለጽ ሙሉ በሙሉ የራሷ ጥፋት እንደነበረ ተናገረች። ሴትየዋም ይህ የእሷ ጥፋት እንዳልሆነና ፈጽሞ ሊሆንም እንደማይችል በመግለጽ አጽናናቻት። በእውነቱ ሁሉንም ነገር በሐቀኝነት የምትናዘዝ ይመስል ነበር። ነገር ግን ላኪ ግራ እያጋባቻት ነበር። በመቀጠል የምትናገረው ነገር ሁሉ ከልቧ እንደመነጨ እንደሆነ እንድታመን አደረጋት። ነገር ግን ከላኪ የሚወጣው እያንዳንዱ ቃል ለሴራ በጥንቃቄ የተዘጋጀ ወጥመድ ነበር። ሴትየዋም ታስሮ በሕይወት ዘመኑን ሙሉ እዚያው እስር ቤት ውስጥ መበስበስ እንደሚገባው ተናገረች። ላኪም ያንን ማድረግ እንደማትችልና ከባድ እንደሆነ በመግለጽ ተከራከረች። ሴትየዋም ፖሊስ እንደሆነ ስትገነዘብ ደነገጠች። ላኪ ጓደኞቹ አሁን እሷን እየፈለጓት ሊሆን እንደሚችልና እንዲያገኟት መፍቀድ እንደሌለባት፣ ነገር ግን ይህንን ሁሉ ሸክም በእሷ ላይ መጫን እንደማትፈልግ በመግለጽ ተናገረች። እሷና ቤተሰቧ ላይ ምንም አይነት ችግር ማምጣት ስለማትፈልግ ይህንን ማወቅ እንዳለባት በማሰብ እንደነገረቻት አብራራች። ሴትየዋም ችግርን እንደማትፈራና ማንም እዚህ እንደማያገኛት በማረጋገጥ ሻወር ወስዳ ንጹህ ልብሶችን እንድትለብስ ጋበዘቻት። በእርግጥም ይህ አጀማመር በተሳካ ሁኔታ የሴራን እምነት አስገኝቶላታል። ነገር ግን ላኪ ለተወሰነ ጊዜ እዚህ መቆየት እንደምትችል ባሰበችበት ጊዜ የተቃጠለው መኪና አስቀድሞ በፖሊስ መገኘቱን ምንም አላወቀችም ነበር። በዚያች ምሽት መርማሪ ራንድ የፖሊስ ውሻ በመጠቀም የላኪን ቦታ እስከዚያ ድረስ ተከታትላ ደረሰች። ነገር ግን ድንገተኛ መምጣቷ ላኪን አላስደነገጣትም። ምክንያቱም ያጣዋት ፍቅረኛዋ ፖሊስ እንደሆነ የዋሸችበት ዋና ምክንያት ይህ ስለነበር ነው። ዓላማው ሴራ በገዛ ፈቃዷ ራንድን እንድታግድላት ይህንን ጊዜ መጠበቅ ነበር። ነገር ግን እንደ ሁል ጊዜው ሁሉ የራንድን ችሎታ አቅላ አይተዋለች። ራንድ ጉዳዮችን በመፍታት ጎበዝ ብቻ አልነበረም፣ ዝርዝር ነገሮችን በማስተዋልም እጅግ የተዋጣለት ነበር። ይህ በእርግጥ የሶስት ቤተሰብ አባላት ቤት ቢሆን ኖሮ በኩሽና ውስጥ አዲስ የታጠቡ 4 ሳህኖች ሊኖሩ አይችሉም ነበር። በመሆኑም ራንድ 4ኛው ሳህን ለማን እንደተዘጋጀ ጠየቁ።